ሴት ሆይ የትዳር ምርጫሽን ስትመርጪ ብር ያለው ቆንጆ የሆነ ተክለሰውነቱ ያማረ ወይም ሀብታም የተማረ ደልቀቅ አድርጎ የሚያኖርሽ ትፈልጊ ይሆናል። አትሳሳቺ። ትዳር በሀብት ብዛት የማትወሰን በመልክ ማማር የማትመካ ድንቅ የሕይወት መንገድ ናት። እህቴ ሆይ መልኩ ሳይሆን ቆንጆ ልብ፣ ቆንጆ የሆነውን ልብሱን ሳይሆን ንጹሕ ልብ፣ ንጹሕ የሆነውን የሕይወት አጋርሽን ከፈለግሽ የምትወጂውን ወንድ ከማንም ጋር አታወዳድሪው። ሃይማኖት አክባሪና ፈጣሪውን የሚፈራ ባል እንዲሰጥሽ አስተምሪው። በትዳርሽ ደስታ እንዲኖርሽ ከፈለግሽ ሕይወትሽን ከማንም ጋር አታወዳድሪው። ባልሽ ማለት የአባትሽ ምትክ ማለት ነው። ተንከባከቢው እንጂ አትጨቃጨቂው። ወንድ ባልሽ የደስታ ምንጭሽ ነው። ከቅፍ ውስጥ ገብተሽ ሌላ ዓለም ውስጥ የገባሽ እስኪመስልሽ የሚያስደስትሽ ባልሽ ነው። ያንቺ ባል ላንቺ ውብና ቆንጆ ንጉሥሽ ነው። አክብሪው። በደካማ ጎኑ ገብተሽ አበርችው። ኃይል ሁኚው፣ አጠንክሪው። ከተሳሳተ አስረጅው፣ ደስታን ስጭው፣ ብርታት ሁኚው። ያኔ የሕይወት ጣዕሙን ታውቂዋለሽና። ለሁላችንም በአምላኩ የሚጸና ወንድ ይስጠን። ፈጣሪውን የሚፈራ ትዳሩን ያከብራል። ወንዶች ሆይ መልክ ትዳር አይሆንም። የተስተካከለ ሰውነቷ ቤትህን አያቆመውም። ያ ትልቅ መቀመጫዋ ለቤትህ ሶፋ አይሆንም። ልብ በል። ትዳር ማለት የሕይወት ጣዕም የምታውቅበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኝነት ወጥተህ ሁለተኛ እናት የምታገኝበት፣ ሐሳብህን የምታጋራህ፣ መፍትሄ የምትሰጥህ፣ የሕይወትህ ማጣፈጫ ደስታን የምትሰጥህ ሴት ከፈለግ መልኳን ሳይሆን ካስተሳሰቧ ካለባበሷ ሳይሆን ከፈጣሪ ፈሪነቷ ልብ ብለህ ያት። በአሁኑ ሰዓት ፈጣሪዋን የምትፈራ ሴት ማግኘት መታደል ነውና መልኳን ሳይሆን ላንተ ያላት አመለካከት አስብ። ለዘላለም አብሮህ የሚኖረው ልቧ ላይ ያለው ላንተ ያላት ፍቅር እንጂ መልኩ አይደለም። ወንድሜ ሆይ ለሕይወት ስኬትን ከፈለግ ዓይንህ ሳይሆን ልብ ያረፈባትን ሴት አግባ። ዓይን ቀለዋጭ ነው፣ ብዙ ያምረዋልና። ልብህን አዳምጥ። ያንተ ሚስት ላንተ ብቻ ቆንጆና ውብ ናት። ያንተ ሚስት ላንተ ንግሥት ናት። ወንድሜ ሆይ ሚስትህን ከማንም ጋር አታወዳድራት። ራስን ሆኖ መኖር ጥበብ ነው። እንደ ራስ መኖር ብስለት ነው። ሕይወትህን ከማንም ጋር አታወዳደር። ትዳርህን እንደ ራስህ ሆነ ከኖርክ ራስህን ከማንም ጋር ሳይሆን ከእርሷ ጋር ካወዳደርከው በሕይወትህ ደስተኛ ነው የምትሆን። መልክ ትዳር አይሆንም፣ ጎጆን አያቆምም። ፈጣሪዋን ፈሪ፣ ትዳሯን አክባሪ፣ ታዛዥ ሚስት ከፈለግ አንተም ፈጣሪህን ፈሪ ሁን። ፈጣሪን የሚፈራ ፍቅርን ያውቃልና። ለሁላችንም ፈጣሪውን የሚፈራ የተባረከና የተቀደሰ ፍቅርና ትዳር ይስጠን። አምላክ ያገናኘውን ማንም አይለየው። በለጠ ሸቴ ዘሀገረ ኢትዮጵያ